ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? ዛሬ ደግሞ በአዲስ መልእክት መጥተናል። እንግዲህ ኢየሱስ ክርስቶስ ጌታ ነው። የዛሬ መነሻ ክፍላችን እንግዲህ የሚሆነው በእርግጥ እዚህ ጋርም ቲክቶክም አለ፣ ግን መልእክቴ ያው የቲክቶክ ተከታዮች መልእክቱን ትሰሙታላችሁ፣ የዩቲዩብ ተከታዮች ደግሞ ነገ ነው የሚሰሙት። ስለዚህ እግዚአብሔር የተመሰገነ ይሁን። መልእክታችንን እንድንናገር የፈቀደ ጌታ የተመሰገነ ይሁን። በጌታ በኢየሱስ ስም ትምህርቴን ከመጀመሪያ በፊት ጊዜውን ለጌታ አሳልፌ ሰጥቻለሁ። እናንተንም በጌታ ፍቅር ሰላም ብያቸዋለሁ። እንደምን አላችሁ? እግዚአብሔር ስም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ ዛሬም ትምህርቴን እቀጥላለሁ። እንግዲህ ላስት ዊኮች ብቁ ሁኑ በሚል እያስተማርን አለን። እንግዲህ ዛሬ ደግሞ በተለያዩ ከዚህ ሳምንት በኋላ ደግሞ ጌታ ቢፈቅድ እና ብንኖር የተለያዩ ሀሳቦችን ጌታ በየነቱ የሚሰጠን ስብከቶች እየተማማርን እንሄዳለን ማለት ነው። እግዚአብሔር ስም የተመሰገነ ይሁን። ዛሬ እንግዲህ ጌታ የተናገረን መልእክት አለ። እሱን መልእክት እንነጋገራለን። ጌታ ይረዳናል። ጌታ የወደደውን ያደርጋል ማለት ነው። ስለዚህ ትምህርቱን ከመጀመሪያ በፊት ጊዜውን ለጌታ አሳልፌ መስጠት ስለምፈልግ በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ ሆይ ጊዜውን ለአንተ አሳልፌ ሰጥቻለሁ። ኢየሱስን ታከብረው ዘንድ ሕዝብህን ተባረክ ዘንድ ደግሞ አስተማሪያችን አንተ ነህና መንፈስ ቅዱስ መማሪያችንን መጽሐፍ ቅዱስ ነውና ይኸው በጊዜ ተገኝተናል። እግዚአብሔር መንፈስ እንድታስተምረን ኢየሱስን እንድታከብረው በዚህ ጉባኤ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የማስተምርበትን ጸጋ ሕዝብ የሚማርበትን ልቦና እግዚአብሔር እንድትሰጠን በጌታ በኢየሱስ ክርስቶስ ስም ጸለይን። ከዚህ እውነት የተነሳ ሰዎች መጽናናት እንዲሆንላቸው፣ መፈወስ እንዲሆንላቸው፣ መበርታት እንዲሆንላቸው፣ መነሳትና መቆም እንዲሆንላቸው በኢየሱስ ክርስቶስ ስም ጸልያለሁ። አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ዛሬ የመልእክቴ ክፍል እግዚአብሔር የተናገረን ነገር ስላለ መልእክቴ ርዕሱ እንደዚህ ብሎ ይላል፣ ከደረቅ አጥንት ሕይወት ወዳለው ሰራዊትነት የሚል መልእክት ያዘለ ነው። ደረቅ ከሆነ አጥንት ባዶ ነው ከተባለ ከታዘነበት ተስፋ ከተቆረጠበት ነገር ወደ ታመነ ወደ መልካም ወደሆነ ተአምር ወደሚባል ታላቅ ሰራዊት የሚል ርዕስ የያዘ ነው። ኢየሱስ ክርስቶስ ጌታ ነው እና ዛሬ መልእክቱን ከመጀመሪያ በፊት እንግዲህ የመልእክቱን ክፍል አነባለሁ። እንግዲህ ሰራዊት፣ ታላቅ ሰራዊት፣ አጥንት ምናምን ሲባል ትዝ የሚላችሁ እንግዲህ የማመልክት ነው። ትንቢተ ሕዝቅኤል ላይ ነው። ኢየሱስ ክርስቶስ ጌታ ነው። እንግዲህ ትንቢተ ሕዝቅኤል መጽሐፍን ትምህርቱን ከመጀመሪያ በፊት አነባለሁ። መጽሐፍ ቅዱስ ክፍሉን እንደዚህ ይላል። የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ላይ ምድር ላይ በሙሳና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሙሳና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ ካንተ ጋር ነኝ፣ እመልስልሃለሁ፣ በመንጋህም ልጓም አገባለሁ። አንተም ሰራዊትህን ሁሉ ፈረሶችንና ፈረሰኞችን፣ የጦር ልብስ የለበሱትን ሁሉ፣ ጋሻና ራስ ቁርን ሰይፍን የያዙትን ሁሉ ታላቁን ወገን አወጣለሁ። ፋርስንና ኢትዮጵያን፣ ፋጥንም ከእነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ፣ ጋሜርንም ጭፍሮቹን ሁሉ፣ በሰሜን ዳርቻ ያለ ወደና የቴርጋማንን ቤት እያለ ሄድና አንተና ወደ አንተ የተሰበሰቡ ወገኖች ሁሉ ተዘጋጁ። አንተም ራስን አዘጋጅተ አለቃ ሁናቸው፣ ከብዙ ዘመንም በኋላ ትፈልጋለህ እያለ ይቀጥላል። ጌታም እግዚአብሔር እንደዚህ ይላል፣ በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ ሀሳብንም ታስባለህ፣ እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘለውም ወደሚኖሩ ሁላቸውም ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያም ወደሚቀመጡ ገባለሁ። ምርኮ ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም የነበሩ አሁንም ሰዎች በሚኖርባቸው ስፍራዎች እያለ ይቀጥላል። ኢየሱስ ክርስቶስ ጌታ ነው። ይህን ከማንበቤ 38ን ከማንበቤ በፊት ግን 37 ላይ እንደዚህ ይላል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እጅ በላይ ላይ ነበረ፣ እግዚአብሔርን በመንፈሱ አወጣኝ፣ አጥንቶችም በሞላባቸው ሸለቆ መካከል አኖረኝ።
በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህም አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ ጅማትም ሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ይላል ኢየሱስ ክርስቶስ ጌታ ነው ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እንዳዘዘኝም ትንቢት ተናገርኩ። ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆ እጅግ ነበረባቸው፣ ዋው ጅማትም ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር፣ ለነፋሱም ጌታ እግዚአብሔር እንዲህ ይላል፣ ነፋሱም ሆይ ከአራቱ ነፋሳት ዘንድ ና፣ እንዲህም የተጋደሉት በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋን ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍተዋል፣ ፈጽመም ተቆርጠናል ብለው ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን ከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤልም ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁ በከፈትሁ ጊዜ ከመቃብራችሁ ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴም በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁ አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደርገው ታውቃላችሁ ይላል እግዚአብሔር ይላል። ኢየሱስ ክርስቶስ ጌታ ነው። የዩቲዩብ ተመልካቾቻችን እንግዲህ የዚህ መልእክት ምን እንደሆነ ገብቷቸዋል። ዛሬ በምንም አይነት ሰርከምስታንስ እያልኩ ሊሄድ ነው። ነገር ግን በዚህ ክፍል ላይ እንደምታውቁት በቃ እስራኤል ተስፋ የቆረጠበት የተሸነፈበት፣ ከዚህ በኋላ ተስፋ የለንም ብሎ ያለቀሰበት፣ በቃ ተስፋ የቆረጠበት ብዙም ደግሞ የሞቱበት ሰፈር ነው ይሄ ታሪክ እንደምታውቁት። እና በዚህ ጊዜ ግን እንግዲህ መልእክቱን እንደምታዩት የእግዚአብሔር እጅ በላይ ነበረ። እግዚአብሔርን በመንፈሱ አወጣኝ፣ አጥንቶችን በሞላቸው ሸለቆ መካከል አኖረኝ ይላል። አያችሁ፣ ምን ባለበት? አጥንቶችን በሞላበት ሸለቆ መካከል አኖረኝ። ከዛ በኋላ እነሆም በሸለቆውም ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበረ። እርሱም የሰው ልጅ ሆይ እዚህ አጥንቶች ላይ በሕይወት ትኖራሉ፣ እነዚህ አጥንቶች በሕይወት ይኖራሉ አለ። ኢየሱስ ክርስቶስ ጌታ ነው። በጣም የሚገርም ክፍል ነው ይሄ። በቃ ባዶ ሸለቆ ነው ታውቃላችሁ። ያ ባዶ እጅግም ደርቀው ነበር ማለት መሽተት ምናምን የምትሉት አይደለም። ተስፋ የሚያስቆርጥ በቃ ከዚህ ምንም አይወጣም ተብሎ ተስፋ የተቆረጠበት በቃ የተደመደመ ነገር ውስጥ ሆኖ እግዚአብሔር ተናገረው። ግን ኢየሱስ ክርስቶስ ጌታ ነው። እንዲህ ይሆናል። ምን ይሆናል አለ። የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን ብሎ ጠየቀው። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ ብዬ አልኩት ይላል። ኢየሱስ ክርስቶስ ጌታ ነው። በጣም በማስተዋል መንፈስ እግዚአብሔር በእንደዚህ አይነት መልእክቶች በሚናገራችሁ ጊዜ በቃ ታስታውሳላችሁ። እንደወደ አንተ ታውቃለህ ብሎ ጴጥሮስ ራሱ እስከሚናገር እንደነበረ ያኔ እንኳን ማለት ነው። እና አሁንም እዚህ ጋር ነቢዩ እየተናገረ ያለው በጠየቀኝ ጊዜ አንተ ታውቃለህ ብዬ መለስኩለት ብሎ ይናገራል። አያችሁ፣ ስማርት የሆነ መንፈሳዊነት ነው። በጣም ጥበብ የሞላበት መንፈሳዊነት። እግዚአብሔር የሞተውን ነገር አትችልም፣ እግዚአብሔር ይህን አታደርግም ከሚል ወጥቶ ምን አለው? አንተ ታውቃለህ። በጣም ጥበብ ያለበት መንፈሳዊነት ነው። እና በዛ ልክ እግዚአብሔር ሲናገረው ሂ አክሴፕት እግዚአብሔር ሊሰራ እንደሚችል አድሚት አድርጎ አንተ ታውቃለህ ይህን ማድረግ የምትችለው። እግዚአብሔር የሚጠይቀው እምነታችንን ሊያይ ሊሆን ይችላል። ቢዶን ነው። አሁንም ባለንበት ሰርከምስታንስ ውስጥ ምንም አይነት ነገር ውስጥ እንግባ፣ ምንም አይነት የህይወት መንገድ ውስጥ እንግባ፣ ነገሮች በቃ ተስፋ ተቆርጦ አሁንም አልቋል፣ ደግሞ ሊያልቅ ነው፣
የተለያየ እንባ እያነባችሁ ያላችሁ ሰዎች፣ ከዚህ በላይ እኔ አልችልም ያላችሁ ሰዎች እግዚአብሔር ነገሩ እጅግም ቢርቅ፣ ነገሩ እጅግም ተስፋ ቢያስቆርጥ፣ ነገሩ እጅግም የማይመስል ቢሆን እግዚአብሔር የመስራት አቅም አለው ወገኖች። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኦፍኮርስ ጥያቄው በጣም ከባድ ነው። እንደ ሰው ስንጠየቅ እግዚአብሔር በቃ ማለት ሰው በሆነ እኔ ነው ማለት የማየው ነገር ደረቅ ነው፣ ተስፋ የለውም፣ አጥንት ብቻ ስጋ ያለው ምናምን እኮ አይደለም፣ ጅማት ያለው ምናምን እኮ አይደለም። አጥንት የሆነ ነገር ህይወት ዘራባቸዋለሁ ብሎ ሲለን እንደ ሰው ሊያስቸግር ይችላል። አዎ ስለዚህ ጥበብ ይኑረን። የመጀመሪያው ሀሳብ መናገር የምፈልገው ጥበብ እንዲኖረን ያስፈልጋል። እግዚአብሔር መልእክቶችን ሲሰጠን፣ እግዚአብሔር ሲያወራን፣ ነገሮች ሲያወሩን ጥበብ ይኑረን። እግዚአብሔር በነገሮቻችን ላይ እንደሚችል ማወጅም አንተ ታውቃለህ ብሎ ማለትም ጥበብ ነው። ኢየሱስ ክርስቶስ ጌታ ነው። እዚህ ላይ ያመነው እግዚአብሔር ፋይናሊ ሊሰራ የሚችለው ነገር እንዳለ ስላወቀ ነው። አንተ ታውቃለህ ብሎ ያለው ወገኖች፣ የዚህ ሰዓትም ታስታውሳላችሁ። እግዚአብሔርም ለሕዝቅኤል ምን አለው? በአጥንቶቹ ላይ ተናገር፣ ህይወት እንዲሆን ተናገር ብሎ ያም መጽሐፍ ቅዱስ ነው እንግዲህ ያስኩት። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን አዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። ኢየሱስ ክርስቶስ ጌታ ነው። እማይቻል ባላችሁበት ነገር ላይ የዩቲዩብ ተመልካቾች ኦልሶ ቲክቶክ ተመልካቾች የማይቻል ባላችሁበት ነገር ላይ እግዚአብሔር የሚቻልን ነገር ማድረግ ይችላል። ተስፋ በቆረጣችሁበት ከዚህ በኋላ አይሆንም ብላችሁ በደመደማችሁበት ነገር ላይ እግዚአብሔር ነገሮችን ይሰራል፣ ህይወት ይሰጣቸዋል። የማይቻል የሚባለው እንግዲህ ከአጥንት በላይ የማይቻል ነገር እግዚአብሔር ያሳየን ነገር የለም ማለት ከአጥንት የሆነ ነገር ተስፋ የተቆረጠበት አለት ሆኗል ማለት ነው። ከአለት በቃ ተስፋ ከተቆረጠበት ነገር ሶሊድ ከሆነ ነገር ላይ ስጋ አልብሶ ጅማት አድርጎ ከዛ በኋላ ህይወትን ሰጥቶ ማኖር ታላቅም ሰራዊት አድርጎ ማስነሳት የእግዚአብሔር ነው፣ የማንም አይደለም። እዚህ ዛሬም በየትኛውም በአገልግሎታችሁ፣ በስራችሁ፣ በእቅዶቻችሁ፣ በቤታችሁ፣ በፋይናንስ በየትኛውም ነገሮቻችሁ ላይ ተስፋ የቆረጣችሁበት በቃ አይሆንም ላላችሁበት ነገር እግዚአብሔር መንፈሱን ልኮ እግዚአብሔር ሪቢውልድ እንዲያደርግ ሪዘረክት የማድረግ ስጋ የማልበስ ጅማት የመክተት ሕያው የማድረግ አቅም አለው ነገሮቻችሁ። አይስዌር እግዚአብሔር የኔ ማድረግ አቅም አለው። አይቻልም የሚል ስንፍና ቃል ከአንደበታችሁ እንዲወጣ ስለማያስፈልግ ነው ይሄን መናገር ፈልግ። ከዛ ሂድና ተናገር ባለው ሰዓት ሕዝቅኤል ሲናገር ይላል የዩቲዩብ ተመልካቾች ተናገረ። ከዛ ምን ይላል? the bones came together አጥንት ከአጥንት ጋር አንድ ላይ መሆን ጀመሩ ይላል። ኢየሱስ ክርስቶስ ጌታ ነው። መጋጠም ጀመሩ አይደል? እንዳዘዘኝም ትንቢት ተናገርኩ፣ ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም ከአጥንት ጋር በኢየሱስ ስም ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበራቸው፣ ስጋም ወጣ፣ ቁርበትም በላያቸው ላይ ተዘረጋ፣ ትንፋሽ ግን አልነበራቸውም ይላል። ኢማጂን አጥንቱ ስጋ አልብሶ ጅማት አልብሶ ከዛ ትንፋሽ ከሌለው የሞተ ነገር ነው ስቲል አይደለ? ሰው እስትንፋሱ ከወጣ ሞቷል ነው የምትሉት። አልነበራቸውም ባለበት ሰዓት በጣም ይገርማል። እግዚአብሔር እዚህ ጋር ራሱ ያደረገው ማለት ነው። በጣም ኢየሱስ ክርስቶስ ጌታ ነው። ትንፋሽ አልነበራቸውም ካለ በኋላ እርሱም የሰው ልጅ ሆይ
ትንቢት ተናገር። ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንደዚህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህንም የተገደሉትን በሕይወት ይኖሩ ዘንድ እፍ በልባቸው አለኝ። ኢየሱስ ክርስቶስ ጌታ። የሞተ የምትሉትን ነገር እግዚአብሔር ምስክሬ ነው። from all the direction ከሁሉም ከአራቱም አቅጣጫ ና ንፋስ፣ እነዚህ የተገደሉትን ሕያው አድርጋቸው ብለህ በላቸው ብሎ እግዚአብሔር ይናገራል። then he did it። እግዚአብሔርን በኢየሱስ ስም የሚላችሁን አድርጉ ወገኖች። አደረገው ሕዝቅኤል። ከዛ ያ ሲፈጸም ምን ሆነ ይላል? እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋን ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። ኢየሱስ ክርስቶስ ጌታ ነው። በኢየሱስ ስም በዚህ ልክ ይሁንላችሁ የእግዚአብሔር በረከት። የእግዚአብሔር በረከት በዚህ ልክ ይሁንላችሁ። ከየትኛውም አቅጣጫ በረከቶቻችሁ ይምጡ። ቴንኪዩ አንበሳዬ። ከየትኛውም አቅጣጫዎቻችሁ ከሰሜን ይሁን ከደቡብ ይሁን ከምስራቅ ይሁን ከምዕራብ ይሁን ከመሃልም ከተማ ይሁን ብለሲንግ ይብዛላችሁ። ነገሮቻችሁን ሬዘረክት ሊያደርግ የሚችል የእግዚአብሔር በረከት በኢየሱስ ስም ቤታችሁን ይውረስ ለማለት ወዳለሁ። እግዚአብሔር ይባርካችሁ። በቀጣይ ሳምንት ደግሞ በሌላ ትምህርት ስመጣለሁኝ። የዩቲዩብ ተመልካቾች እግዚአብሔር ይባርካችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ይባርካችሁ። ተባረኩ። መልካም ጊዜ ባይ